Sanis kuno asitti dubra jiru sanis ansisan dabarsu barbaadan yoo jiraate carraan kennaaf. Infatti nama hedduu waan nama hin qabu rabbisiraa kabajama haqa miciyoo biyya akka haqa caalitti akkana adara ani barsiifadhe non ergamere aduutu ana naa qabadha adaraan simbira kan wadde tabiraan qabu nagaan galama nagaan galma kotisi najala fagati hawi gara kotis hawita titafti ብንስጣሉት በመውለድ ኬዝ ነው መሰለኝ ሱ ልጅ አለው አይደለ ከሌላ እሱ አይላትም ልጅ ሉለት ስትለው አይቶድም በሚል ሪሌሽን በጣም እንትን ነበራቸው ጸብ ነበራቸው ይጣላሉ ይሄ የጓደኛ ጸብ ነው የውስጥ መቼም እንትን ከና አይጠፋብንም አይደለ በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት አንድ ቤት ነው የሚኖሩት ልጅ ለምራት ይችላል ሉለት ስትለው አይቶድም ማለት በዚህ ተጣሉ በምን አወቅሽ ኢንፎርሜሽን እንዴት አወቅሽ ይሄንን ከየት ሰማሽ እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው ሳይጥል በፊት ነው የመጣው መጣ ለፈተኛ እሱ ሲተኛ ተነስታ ወጣች ራሷን ጣለች ከፎቅ ላይ ይተባሉ እንደዛ ነው የሰማሁት እኔ ከጓደኞቹ ነው የሰማሁት ብዙ የሱ ጓደኞችን ማጣቸዋሉና ታይቃቸው ምንድነው ምናምን እንደዚህ እውነት ነው ምናምን ስላው ለሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለና ይሄንም ያለና ኦኬ እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ጸጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ አንተ ለይልሽ አሙስ አርብ ዕለት ተጣልተው ነበር አርብ ዕለት ከጓደኞቹ ጋር ነበር በብድን የተጣሉት በመውለድ ኬዝ ነው መሰለኝ ሱ ልጅ አለው አይደለ ከሌላ እሱ አይላትም ልጅ ሉለት ስትለው አይቶድም በሚል ሪሌሽን በጣም እንትን ነበራቸው ጸብ ነበራቸው ይጣላሉ ከየት ሰማሽ አንዱ ዓለም ጋር እኔ ምግባባለሁ ኦኬ ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስለሽ ይመጣልኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋኛ ጋር ይመጣል ምናምን በዛ ሰዓት ከጓደኞቹ ጋር ነው ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው ግን ማታ ለሊት ደና ነበር ጸጉሯን አሰርቷ ቀን አሰርቷት ነበር ልደቷ ደርሷል ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ እንደዛ ነው አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ለሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን ምን አለች መሰላችሁ 2 አመት ኦን ኤንድ ኦፍ ዴት ተደራርጓል ከአንዱ ዓለም ጋር የሆነውን ልንገራችሁ ሃዮኒ እንዴት ነህ ስለ አንዱ ዓለም አንዳንድ የማቃቸው ነገሮች ነበሩ ከቀነኒ ጋር ከመተዋወቃቸው በፊት ከኔ ጋር ለ2 አመት ምናምን ኦፍ ኤንድ ኦን እየሆንን አብረን ነበርን እና በጣም አቢዩዝ ያረገኝ ነበር እየሰከረ እየመጣ ይመታኛል ስልኩ ላይ በጣም ብዙ የሚያስጠላ ነገር አግኝቼበት አቃለሁ ብዙ ጊዜ ሊገለኝ ሞክሯል ስላልተሳካለት ነው እንጂ ደግሞ እንደዛ የማያደርግበት ምንም ሪዝን የለው ያላረኩትን ነገር አረክሽ ይለኛል ጓደኞቹ ጋር ይጠረጥረኛል በጣም ቅናተኛ ነው በጓደኞቹ ፊት ይመታኛል እኔ እህት ልጅ ይሄ ልጅ እንደማይሆነኝ ሲገባኝ ሌላ ይሆን ጀመርኩኝ ይሄንን ሲሰማ ኢቭን ከቀነኒ ጋር እያሉ እቤት ድረስ እየሰከረ እየመጣ ያስፈራራኝ ነበር ሽጉጥ ይደቅንብኝ ነበር እና ይሄንን ሳቅ ስራም በጣም ቀየርኩ ስልኩንም ብሎክ አደረኩት እንደዛም ሆኖ ሲሰክር ይደውል ነበር ይመስለኛል ቀነኒን የገደላት 100% አንዱ ዓለም ነው